ስራ የስራ ልምድ አድርጓል። እንደዚህ ይኸው ልጃችን ዋና የኦጌቻ እጅግ በጣም ብርቅ የሆነ አዳማ ላይ ኦጌችነት እየሰራ ስለሆነ አማምቦ ለኩኒ በከበርባችሳ ተቁት ወልዳ ቆርቻ አዳ ከሰቲ የሮ ሁንዳ አርገሜ ዋን ከነቃና ከኑከኑ ኩኑ ወረቃ ረጋ ከነኔ ፊጅራ ገለቶማ አባኪያ ዶክተር መሐመድ የአዳማ አዲስ አበባ ያላችሁ እንግዲህ አባታችን ትልቅ አባት ናቸው። ሙያዬን ተረክቤ ከአባቶች ነው ሙያዬን የምንወስደው ብያለሁ። አባታችንን ዛሬ አግኝቼ እንግዲህ ሙያቸውን ዛሬ መቀበል ብቻ ሳይሆን ይሄንን ነገ ለብዙዎቹ አስረክቤ የሀገራችንን ይሄ ባህላዊ ሕክምና ጋሼ ብዬ ጀምሬያለሁ። ከዶክተር መሐመድ የተቀበልኩትን ሙያ ነገ ላይ ብዙ ወጣቶችን አስተምሬ የኛ የሀገር በቀልን ዕውቀት ትልቅ ደረጃ አድርሼው እንግዲህ ቃሌን እንደምፈጽም እንግዲህ ዛሬ ቃል እገባለሁ። ሌሎቹ አስተምረህ ይሄን ዕውቀት ለትውልድ መተላለፍ አለበት። የኦሮሚያ የባህል ሐኪሞች አንድነት ማህበር ድሮ በድብቅ ነበረ። አንዱን መድኃኒት የባህል ሕክምና ለመስጠት አባት ልጁን ደብቆ ነበረ። አሁን ግን በእኛ ዘመን ከባሌ የመጣ ከአርሲ የመጣ ከሐረር የመጣ ከሸዋ የመጣ ከጅማ ከወለጋ የመጣ መድኃኒት ተለዋውጦ የዛ ሀገር የጮጋራ መድኃኒት ይሄ የዛኛ ተለዋውጦ ለህብረተሰቡም እንዲያሳውቆ እንዲተክሉ አድርገን ያ ግርዶ ተነስቷል በአሁኑ ሰዓት። ስለዚህ አንተም በምታውቀው ጓደኞችህን እያስተማርክ ሌሎቹም እያሳየ ዕውቀቱ ለትውልድ መተላለፍ አለበት። ይሄንን አደራ እንላለን። የሰራ እጅግ በጣም የሚያመሰግነው ነው። ዶክመንትን ያለ አመርቂ ስራ ሰርተሃል። አሁንም በርታ ነው የምንለው። እሺ ከዶክተር መሐመድ አደራ የተቀበልኩትን ፈጽሜ በአመት ውስጥ እንኳን የደረጃ እንዳደረስኩት አሳያችኋለሁ። ታንክ ዩ ዶክተር ተውበሽ በክረም ፈቅቶልሽ ጎዳናው ምነው ቀረች ያኔ አበባ